ሰላም የግሎብዶክ ፋሚሊ ሳምሶን ተስፋ ይባላል ከግሎብዶክ አካዳሚ ዛሬ የምንገኘው ግሬድ 11 ባዮሎጂ ቻፕተር 5 ሂዩማን መስኩሎስኬሌታል ሲስተም ውስጥ ነው። የባዮሎጂ መምህራችሁ ሲሆን በዚህ ርዕስ ውስጥ የምናወራው ስለተለያዩ ስለ መስኩሎስኬሌታል ሲስተሞች በእነሱ ውስጥ የሚገኙት አካል ክፍሎች እነማን ናቸው የሚሉትን ነገሮች በሰፊው የምናየውናል ማለት ነው። ሶ ክላሳችንን as always ከመጀመራችን በፊት የምናደርገው ምንድነው የቴሌግራም ቻናላችንን እንቀላቀላለን። እዛ ውስጥ የገባን ሐሳብ አስተያየት ጥያቄና መልስ ማግኘታችንን አንረሳም። እንዲሁም ለጓደኞቻችሁ ሼር እያደረጋችሁ ሊንኩን እነሱም ጆይን እንዲያደርጉ ፕላስ አፕሊኬሽኖቻችንን ከፕሌይ ስቶር እና አፕ ስቶር እያወረዱ እንዲከታተሉ መጋብዛችሁን እንዳትረሱ ማለት ነው። ሶ የዛሬ ክላሳችን የሚሆነው የሚሆነው ቻፕተር 5 ሂዩማን ስኬሌታል ሲስተም 5.1 what human skeletal ሲስተም የሚለውን ኢን ጀነራል ዴፊኒሽኑን የምናየው ይሆናል ማለት ነው። ሌትስ ሲ በዛሬው ክላሳችን ልናነሳቸው የወደድናቸው አራት ዋና ነጥቦች አሉ። የመጀመሪያው ነጥብ we gonna see about or define the musculoskeletal system and its component musculoskeletal system ምን ማለት እንደሆነ የምናብራራ ይሆናል። ከዛ በመቀጠል ደግሞ በውስጡ የሚገኙ የአካል ክፍሎቻችን እነማን ናቸው በዚህ ሲስተም ወይንም በዚህ ሂደት ውስጥ ወይንም በዚህ ስርዓተ ሂደት ወይንም ሲስተም ውስጥ ምን የአካል ክፍሎች ይካተታሉ የሚለው ነገር በትንሹ ወይንም በሰፊው የምናየው ማለት ነው። ከዛ በመቀጠል we gonna identify the functions of this musculoskeletal system ይሄ musculoskeletal system የሚባለው የሰውነታችን ሂደት ወይንም ስርዓት ምን አይነት ጥቅሞች አሉት ወይንም አዎንታዊ ተጽዕኖች አሉት ለሰውነታችን። ይሄ ሲስተም መካሄዱ ለምንድነው ሰውነታችን አስፈላጊ የሆነው ለሰውነታችን አስፈላጊ የሚሆነው ነጥብ ምን አነሳይናል። ከዛ በመቀጠል we gonna describe the roles of these muscle joints and connective tissue connective tissue ምን ማለት እንደሆነ ምን አይነት ጥቅም እንዳለው ጆይንት ወይንም መገጣጠሚያ ምን አይነት ጥቅም እንዳለው ምን ማለት እንደሆነ እንዲሁም ደግሞ ጡንቻ በመንጠራው ነገር ምን አይነት ጥቅምና ምን እንደሆነ የምናብራራለን ማለት ነው። በአጠቃላይ እነዚህ ሶስት ኮንሰፕቶች እነዚህ ሶስት ነጥቦችን በዚህ መርሃ ግብር ካየን በኋላ በመጨረሻ ሐሳባችንን ጠቅለል የምናደርገው we gonna see about the key functions of those muscles እነዚህ ጡንቻ የሚባሉት ዋነኛ ተግባራቸው ምን እንደሆኑ በሰፊው የምናየውናል ማለት ነው። so let's stay with us ማለት ነው። so ምን መጀመሪያ ምንድነው we gonna see about the definition of musculoskeletal system አይደል እንዴ? so musculoskeletal system is a human body system in which organ system ሆኖ that allows movement supports body structure ምን ያካተተ ነው የሰው ልጅን እንቅስቃሴና ቁመና ወይንም የሰውነት አካል ክፍል አካላችን ይታያል። አካል የሰው ልጅ አካል አለ አይደል እንበለና ጤናማ የሆነ ሰው አካሉ in such kind of structure ነው ወይንም ቦዲ ቅርጹ ይሄንን ይመስላል አይደል ለዚህ ለሰው ልጅ ቅርጽና የመሄድ ወደ ሙቭመንት የመንቀሳቀስ ከምን ወደ ምን ከፖይንት ኤ ከመነሻ ወደ መዳረሻ ለመጓዝ የምናደርገው እንቅስቃሴ አላም ደግሞ ስቴዲ ሆነ የምናደርጋቸው እንቅስቃሴ ለምሳሌ ፊዚካል ኤክሰርሳይዝ ወይንም የሰውነት ማጎልመሻ እንቅስቃሴዎች ሊሆኑ ይችላሉ። እነዛን እንቅስቃሴዎች ስናደርግ የምንጠቀመው የአካል ክፍላችን ሂደት ምን ተብሎ ይጠራል? መስኩሎስኬሌታል ሲስተም ተብሎ ይጠራል ማለት ነው። ዲፊኒሽኑ እሱ ነው። የሰው ልጅ የሰውነት ስርዓት ሂደት ሆኖ ምንን የሚቆጣጠር ነው? መጓዝን ወይንም መንቀሳቀስንና የሰውነትን ቅርጽ የሚቆጣጠር የሰውነታችን ክፍል የሥራ ሂደት ምን ተብሎ ይጠራል? መስኩሎስኬሌታል ሲስተም ተብሎ ይጠራል ማለት ነው። ኢትስ ኮምፖነንት ወይንም በውስጡ የሚይዙት ዋና የአካል ክፍሎች እነማን ናቸው ካላችሁኝ መስል ጡንቻንና ምንን የያዘ ነው? አጥንትን የያዘ ነው ማለት ነው። እዚህ ጋር እንደምታዩት ሃፍ ፓርቱ ጡንቻ የያዘ ነው። ያው እናንተ እንድታዩት ነው እንጂ ሁሉም የሰውነታችን ክፍል ጡንቻ ያለበት አጥንትም አለበት። ሃፍ ፓርቱ ደግሞ ምን ስኬሌታል ነው። ከስሙ ለመረዳት እንደምንችለው መስኩሎ ማለት ወይንም መስል እና ስኬሌታል ማለት ደግሞ አጥንት ወይንም ጡንቻና አጥንት በአንድ ላይ ሆኖ የሚሰጡት ስርዓተ ሂደት ምን ተብሎ ይጠራል? መስኩሎስኬሌታል ሲስተም። በዚህ ሲስተም ውስጥ ሁለት ዋና የሚባሉ የሰውነታችን ክፍሎች አሉ። ማን የሚባሉ ጡንቻና አጥንት የሚባሉ ሁለት ዋና ክፍሎች አሉ ማለት ነው። ኢስ ፋንክሽን ወይንም የመጀመሪያው ዋነኛ ጥቅሙ ምንድነው መሰላችሁ? ሼፕ ማለት ቅርጽ የሰውነት ቅርጽን ይሰጠናል ማለት ነው። ጭንቅላት ያለው ከዛ በኋላ እዚህ ጋር እንደምታዩት such kind of structure እንዲኖር እንደዚህ አይነት ቅርጽ እንዲኖረን ያው የሰው ልጅ ቅርጽ ሲባል እንዴ ነው የሰው ልጅ የሚራመደው በስንት እግሩ ነው?
በሁለት አይደለ? እንስሳቶች የሚራመዱት በአራት፣ ከብቶች ለምሳሌ በአራት ነው፣ ፍየሎች ለምሳሌ በአራት ነው የሚራመዱት አይደለ? የሰው ልጅ በሁለት እግሩ እንዲራመድ ያው በዚህ አጋጣሚ ኦስትሪች ልትሉኝ ትችላላችሁ ወይንም ምንድነው የምትባለው እቺ በጣም ብዙ ጊዜ የምትፈጥነው የማትበረው እንስሳ ኦስትሪች ብለን የምንጠራት ነገር እሷን በሁለት እግሯ ነው የምትራመደው ልትሉኝ ትችላላችሁ። ነገር ግን ክንፍ አላት፣ እኛ ክንፍ ግን የለንም አይደለ? እጅ ነው ያለን። የሰው ልጅ ሁለት እጅ እንዲኖረው፣ አንድ ጭንቅላቱ ሆልድ ያደረገ አንገት እንዲኖረው፣ ከአንገቱ ስር ደግሞ ቸስት ወይንም ደረት እንዲኖረው፣ ከደረቱ ስር ደግሞ የተለያዩ ሆድ ዕቃን የሚሸከም አጥንቶች እንዲኖረው፣ ከዛ በታች ደግሞ ፐልቪክ ሪጅን ወይንም የተለያዩ መራቢያ አካል ክፍሎችን ሊሸከም የሚችል አጥንት ያለው፣ ከዛ በኋላ ወረደ ብሎ ደግሞ እግር ያለው በሁለት እግሩ መራመድ የሚችል ሁለት እጅ ያለው ምንድነው? እንስሳ ነው። ማሰብ የሚችል እንስሳ ነው አይደል? እንደዚህ አይነት ቅርጽ እንዲኖረን በሁለት እግራችን መራመድ እንድንችል ሁለት እጅ እንዲኖረን በሁለት እጃችን መያዝ መጨበጥ ሰላም ማለት እንድንችል ያደረገን ስትራክቸሩ እንዲሰጠን ወይንም ሼፕ ቅርጹ እንዲሰጠን ያደረገን ምን ሲስተም ነው? መስኩሎስኬለታል ሲስተም ነው ማለት ነው። በመቀጠል ደግሞ ፎርም ነው። ፎርም ደግሞ ይዘት ማለት እንዴት ነው? ከላይ ጭንቅላት እንዳለን አያችሁ አይደል? ከላይ ጭንቅላት ነው። የሰው ልጅ ሙሉ ለሙሉ የሰው ልጅ ፍጥረት አብኖርማል ካልሆነ በስተቀር ከታች ነው ማለት ነው። ከላይ ነው ጭንቅላቱ የሚሆነው። እጃችን በሁለቱ መገጣጠሚያ የክንፍ መገጣጠሚያ ወይንም የደረት አጥንት ስር ተገጣጥሞ የሚገኙ ናቸው አይደል እንዴ? እንዲህ ስንዘረጋ ወይንም ወደፊት እንደዚህ እናደርግ ከትከሻችን ነው። እጃችን እግራችን ጋር አይደለም፣ እግራችን ተነቅሎ ደግሞ እጃችን ጋር አይመጣም አይደል እንዴ? እንደዚህ አይነት ፎርም እያንዳንዱ የሚያስፈልገው ቦታ ላይ እንዲቀመጥ የሚያደርግ ነው ማለት ነው። መስኩሎስኬለታል ሲስተም ማለት። በመጨረሻ ደግሞ ምንድነው? ኢት ዩዝስ ፎር ፕሮቴክሽን ኦፍ ቫይታል ኦርጋን በተለይ ዋና ሰውነት ክፍሎችን የሚያስፈልጉ ቫይታል የሚባሉ አስፈላጊ የሆኑ አካል ክፍሎች አሉ። ከነሱ ውስጥ አንድ ሁለት እንጥቀስ። የመጀመሪያው ሳምባ ነው አይደል እንዴ? ሳንባ ባይኖር ኖረ የሰው ልጅ ምን አያደርግም? አይተነፍስም። ሁለተኛው ደግሞ ልብ ነው አይደል እንዴ? ልብ ነው። የሰው ልጅ ልብ ባይኖረው ነው ደም አይረጭም። ደም አረጨ ማለት ደግሞ ምንድነው? የሰው ልጅ ይሞታል ማለት ነው አይደል እንዴ? እነዚህን ሁለቱን አቅፎ የሚገኝ አጥንት ክፍል አለ። ያ አጥንት ምን ተብሎ ይጠራል? የሳምባ አቃፊ ወይንም የጎድን አጥንት ተብሎ የሚጠራው ማለት ነው በተለምዶ። ያ ሪብ ኬጅ ወይንም ያ የጎድን አጥንት ባይኖር ኑሮ እነዛ ሳምባና ልብ ለምን ይጋለጣሉ? ለኢንቫይሮመንቱ ይጋለጣሉ። በቀላሉ ምን ይደረጋል ማለት ነው? እነዛ እናጣለን ማለት ነው። ያ እናጣል ማለት የሰው ልጅ ይሞታል ማለት ነው። ከዛ በኋላ ደግሞ በእነዚህ ሪብ ኬጅ ላይ የሚገኙ መስሎች አሉ። ለምሳሌ የቸስት መስል ወይንም የደረት ስጋ ወይንም የደረት ጡንቻ። አንዳንድ ጂም የሚገፉ ሰዎች ደረት አበጠ ይባላል አይደል? ያ ምንድነው ማለት ነው? እዛ አካባቢ ላይ ከሚገኙ ምን የተነሳ ነው ማለት ነው? ስጋዎች የተነሳ ነው ወይንም ጡንቻዎች የተነሳ ነው። እነዚህ ጡንቻዎችና እነዛ ቅድም የጠቀስኩላችሁ ሪብ ኬጅ ብለው ወይንም የጎድን አጥንት ብዬ የተናገርኳቸው ነገር ሁለቱ አንድ ላይ በሆን ምንና ምን ፕሮቴክት ያደርጉልናል? ሳምባንና ልብን ፕሮቴክት ያደርጉልናል ማለት ነው። ሌሎችም ቫይታል ኦርጋኖች አሉ። ለምሳሌ ራሳችን ስር የሚገኘው አንጎላችን በምን የተከበረ? በራስ ቅል ወይንም ራስ ቅል በሚባል አጥንት የተከበበ ነው አይደል? ራስ ቅል አጥንት ባይኖር አንጎላችን ይጋለጣል። ሌሎች ነገር ነካችን ማለት ወይ will be totally paralyzed ነው የምንሆነው። አንዳንዴም ደግሞ እስከ ሞት ያደርሰናል ማለት ነው አይደል? ይሄ ራስ ቅል ለእንትኑ ሰጥቶታል ማለት ፕሮቴክሽን ሰጥቶታል። የጎድን አጥንታችንና የደረት ጡንቻችን ለምናችን ፕሮቴክሽን ወይንም ደህንነት ሰጥቶታል። ለልብና ለሳምባ ሰጥቷል ማለት ነው። ከሼፕ ወይንም ቅርጽ፣ ፎርም፣ ቦታ አቋቋም እና ደግሞ ከቫይታል ኦርጋን ፕሮቴክሽን ውጪ ሌላ የሚያገለግል ለሙቭመንት ያገለግላል ማለት ነው። እነዚህ አራት ዋነኛ ተግባሮች ናቸው የመስኩሎስኬለታል ሲስተም ወይንም በዛ ውስጥ የሚገኙ ኮምፖነንቶች ማናማን መስልና ስኬለታል አጥንትና ጡንቻዎች ዋነኛ ተግባራቸው ይሄን ነው ማለት ነው። እነዚህ ዋነኛ ተግባራቸው ከሆነ ከነዚህ ውስጥ በጣም የማይረሱ ነገሮች አሉ። ለምሳሌ ኦርጋን ስቴቢሊቲ እነዚህ ቫይታል ቢሆኑም ሼፕ፣ ፎርም እና ፕሮቴክሽን ቫይታል ነገር ቢሆንም ከነዛ ውጪ ሌሎች ፋንክሽኖች አሏቸው። የመጀመሪያው ኦርጋን ስቴቢሊቲ ናቸው። ኦርጋን ስቴቢሊቲ ማለት ባለበት እንዲቀመጥ ያደርጋሉ። ለምሳሌ አንጎል እዚቹ እንዳለ በቃ እንደረጋ እዚቹ በምን ፕሮቴክት ይደረጋል? ፕላስ ደግሞ እዚቹ እንዲቀመጥ በምን ይደረጋል? በጭንቅላት ወይንም
የጭንቅላት ምን አጥንት ምክንያቱም እዛ ቦታ ላይ እንዲቀመጥ ያደርገዋል ማለት ነው አይደል እንዴ ሶ ያ የጭንቅላታችን አጥንት ባይኖር ኑሮ አንጎል እዛች ጋር አትቀመጥም ወደ ቦታ ትወርቃለች አለም ደግሞ እንደዚህ ዝነ ወደ ነው ቦታ ትላለች ወደ ቦታ ትቀመጣለች ማለት ነው አንድ ሁለተኛ ነገር ደግሞ ልብና ሳምባ ሶ ልብ ወደ ግራ ያደላች ነች አይደል ነው የሚባለው አይደል ሶ ወደ ግራ እንዳደላች እንድትቀመጥ በዛች ስቴዲ ፖዚሽን ላይ እንድትሆን ከዛ በኋላ ደግሞ በልብና በእንትን ማከል ያለው ፍሪክሽን እንዳይጨምር ሳምባንም የሆነ ቦታ ሰጥቶት እንዲቀመጥ ምን ያደርጋል ማለት ነው እዚህ ጋር ያለው ሪብ ኬጅ ያገለግላል ከዛ ከሱ ስር ደግሞ ዲዮድነም የሚባል ወይንም መለያያ ስጋ አለ ያ ስጋ ምንና ምን ይላል የላይኛው የሆዳችን ክፍል የድራቻችን ክፍል ከሆዳችን ክፍል ጋር ይለያያል ያ ማለት ምንድነው ሳምባና ልብን ከመና ከምን ይለያል ከጉበት ከጣፊያ ከአንጀት ከጨጓራ ከትልቁ አንጀት ከአፔንዲክስ ወይንም የትርፍ አንጀት ከምንለው ከኩላሊታችን የሚለይ ክፍል ነው ምን ዲዮድነም የሚባለው ክፍል ማለት ነው ይሄ የስጋ ክፍል ነው ስለዚህ ከዛ በታች ምን እንዲኖር ከዲዮድነም በታች ምን እንዲኖር ይደረጋል የአንጀት ክፍሎች የምንላቸው ወይንም ለምግብ መፈጨትነትና ለምግብ ለማጣራት የሚያገለግሉ እንትሮች ይቀመጣሉ ከዛ በላይ ደግሞ ያለው ለልብ ለአየር የሚያጣራና ደም የሚያጣራ ደም የሚያመላልስ የሚረጭ ማለት ነው ደም የሚያጣሩ ሌሎች ክፍሎች አሉ ለምን እና ጉበትና ኩላሊት ሁለቱ ናቸው ደም የሚያጣሩት ነገር ግን ደምን ወደ ተለያዩ ሰውነታችን ክፍል ተቀብሎ ወደ ተለያዩ ሰውነታችን ክፍል የሚያዘዋውረው ግን ምንድነው ልብ ነው ሶ እነሱን ከታችኛው ክፍል የደረታችን ክፍል ከሆዳችን ክፍል ጋር የሚለያይልን ክፍል አለ ምን ተብሎ የሚጠራው ዲዮድነም ተብሎ የሚጠራው ማለት ነው ሶ ይሄ ዲዮድነም ምንድነው it is muscle ስጋ ነው ሶ ያ ስጋ ለምን ተቀመጠ ማለት እነዛ ሁለቱን ክፍሎች እንዲለያይ ሶ በዛ ባለበት ስቴዲ ፖዚሽን ላይ እንዲቀመጡ አደረገ ማለት ነው ለማን ያደረገው ለምሳሌ የላይኛውን ክፍል የላይኛውን ልብና ሳምባ በላይኛው ክፍል ላይ ብቻ እንዲቀመጥ ማን አደረገ ቶራሲክ ሪጅን ወይንም የጎድን አጥንታችን እዛ ላይ ስቴዲ ሆኖ እንዲቀመጡ አደረገ ከዛ ማን ከፈላቸው የላይኛውን ከታችኛው ዲዮድነም ከፈላቸው ከዛ በኋላ ከታች ያሉትስ ደግሞ እዛች ስቴዲ ሆኖ እንዲቀመጡ ማን አደረገ ፐልቪክ ሪጅን ወይንም ይሄ የዳሌ አጥንት ብለን የምንጠራው በተለምዶ ሴቶች ታውቁታላችሁ ወንዶችም ታውቁታላችሁ ሶ የዳሌ አጥንት ብሎ የሚጠራው ክፍል ምን አደረገ ማለት ነው ያ እዛ ጋር የምናየው የአንጀት ክፍሎች የኩላሊት ክፍል የጉበት የጣፊያ የትርፍ አንጀት የትንሹ አንጀት የትልቁ አንጀት የጨጓራ እዛች ስቴዲ ፖዚሽን እዛ የሆድ ክፍል ላይ ብለን የምንጠራው የሰውነታችን ክፍል ላይ እንዲቀመጥ ምን አደረገ ማለት ነው ያ ወደ ላይ ይዞት ተቀመጠ ማለት ነው ነገር ግን ያ አጥንት ባይኖር ኑሮ እግርም አይኖርም ፕላስ ደግሞ ሆድቃችን እንዳለ ምንድነው መሬት ላይ ነው የሚወርደው ማለት ነው ለምን ያ ነገር ስለሌለ ማለት ነው ያ አጥንት የምን አጥንት የዳሌ አጥንት ስለሌለ ያ ነገር ስቴዲ አድርጎ መጥቀመጥ አይችልም ማለት ሶ organ stability it is the basic part which binds organ together and support stability binds means ለምሳሌ ልብና ሳምባ ሁሌም የሚገኙ ናቸው ሶ አንድ ቦታ ላይ ተከማችተው የሚገኙ ናቸው ማለት ነው ሶ አንድ ቦታ ላይ እንዲቀመጡ ያደረገው ማለት ነው የጎድን አጥንት ነው ከፕሮቴክሽን በተጨማሪ ወደ ከመጠበቅ ደህንነታቸው ስጋታቸውን ከውጭ የሚመጡ ነገሮች ከመጠበቅ አንፃርና ፕላስ ደግሞ እዛ ቦታ ላይ አንድ ላይ እንዲሆኑና ፕላስ ስቴብል ሆኖ እዛ ቦታ እዛቹን ደረጉ እንዲቀመጡ ያደርጋል ማለት ነው ምን የጎድን አጥንት ለምሳሌ ማንን ልብና ሳምባ ማለት ነው ሌሎችም መጨመር እንችላለን ሌላኛው ያልተጠቀሰው ነገር ደግሞ ቦዲ ሙቭመንት ነው ሶ የሰው ልጅ ከፖይንት ኤ ወይንም ከመነሻው ወደ መዳረሻው ለመሄድ ፖይንት ኤ መነሻ ነው በሉና ፖይንት ቢ መዳረሻ ነው ብለን ቫይስ ቨርሳ ነው ማድረግ ይቻላል ከፖይንት ቢ ወደ ፖይንት ኤ ለመምጣት ቢፈልግ አንድ ሰው የሆነ ደርሶ መልስ ማድረግ ቢፈልግ የሆነ እንቅስቃሴ ያደርጋል ሶ ያንን እንቅስቃሴ ለማድረግ ግዴታ ማን ያስፈልጋል ማለት ነው ጡንቻና አጥንት ያስፈልጋል ማለት ነው ሶ የሰው ልጅ ለመንቀሳቀስ ግዴታ እነዚህ ሁለት ነገሮች ሳይጠቀም ምን አያደርግም ማለት ነው እንቅስቃሴ ማከናወን አይችልም ማለት ነው in which almost movement and flexibility ከዛ በተጨማሪ ደግሞ የመለጠጥ ባህሪ ማለት አሁን ለምሳሌ ይሄ ሰውዬ ምን ያደርግ እየተንቀሳቀሰ አይደለም ፊዚካል ኤክሰርሳይዝ ያደርግ እየተንቀሳቀሰ ነው አማርኛ በሁለት መተርጎም ትችላላችሁ የመጀመሪያው ከቦታ ወደ ቦታ ሲንቀሳቀስ ለማለት ትችላላችሁ ሁለተኛ ደግሞ ስፖርታዊ ክንውኖች ሲሰራ የስፖርታዊ አንዳንድ የጡንቻ ክፍሎች አሉ የሚንቀሳቀሱ ለምሳሌ እዚህ ጋር እንበለና ይሄኛው ግራ እጁ ነው ይሄኛው ቀኝ እጁ ነው ሶ እንደምትዩት በምስሉ ላይ ግራ እጁን በጣም ስትሬች አድርጎታል ዘርግቶታል ግራ እጁን ደግሞ አጥፎታል ሶ እንዲታጠፍ እንዲዘረጋ አያችሁ እዚህ ጋር ቀኝ እጁ ግራ እጁ ምን ተደርጓል ተዘርግቷል
ፍሌክስ ሆኗል፣ በደንብ ተዘርግቷል። አያችሁ አይደል? ግን ቀኝ እጅ ውስጥ ደግሞ ምን ሆኗል? ታጥፏል። አያችሁ አይደል? ሶ ከእናንተ ፐርስፔክቲቭ አይ ዶንት ኖ ይሄ ግራ እጅ ሊሆን ይችላል፣ የኛው ቀኝ እጅ። ከኔ ፐርስፔክቲቭ ግን ኢት ሲምስ ላይክ ይሄኛው ግራ እጅ፣ ይሄኛው ደግሞ ቀኝ እጅ ማለት ነው። ሶ ግራ እጁ ምን አድርጓል? በደንብ ስትሬች አድርጓል፣ ወደፊት ተለጥጧል አይደል? ቀኝ እጅ ውስጥ ፍሌክስ አድርጓል። ሶ እንዲህ ፍሌክስ እንዲያደርግና ስትሬች እንዲያደርግ የሚያደርጉ ምኖች ናቸው ማለት ነው። ምኖች ናቸው? መስልና ስኬለተን ናቸው ማለት ነው። ሶ this kind of thing is movement plus movement ማለት እንቅስቃሴ ነው። እንቅስቃሴ በሁለት መተርጎም ትችላላችሁ። አንደኛው ከአንድ መነሻ ወደ መዳረሻ ወይንም ከመዳረሻችን ወደ መነሻችን ስንመላለስ የምናደርገው ጉዞ it is called movement plus ደግሞ flexibility ወይንም ሌላኛው እንቅስቃሴ ደግሞ የምንለው ደግሞ በስፖርታዊ ክንውኖች የምናደርጋቸው ስፔሲፊካሊ አንዳንድ የጡንቻ ክፍሎችና አንዳንድ የአጥንት ክፍሎች የሚለጠጡበትን የሚዘረጉበትና የሚታጠፉበት ሲሆን ነው። በሁለት አይነት መንገድ መጥቀስ ትችላላችሁ ማለት ነው። ሁለቱም በአንድ አማርኛ ነው ስለሚገለጹ ነው። እንቅስቃሴ ነው። ሁለት የለውም። ግን ምን በእንግሊዝኛ ፍሌክሲቢሊቲ ኤንድ ሙቭመንት ተብለው ይጠራሉ ማለት ነው። ሌላኛው ደግሞ ብለድ ሴል ፕሮዳክሽን። ሶ ቀደም ምንድነው ሼፕ ሌላኛውስ ፎርም እና ምንድነው ፕሮቴክሽን አይደለ? ከዛ በተጨማሪ ኦርጋን ስቴቢሊቲ ያያል፣ ቦዲ ሙቭመንት እና ሌላ ደግሞ ብለድ ሴል። እንዴት ነው የደም ሴል የሚመረተው ብላችሁ አሳባችሁ ታውቃላችሁ? በየ3 ወሩ የሰው ልጅ ወይንም በየ90 ቀናቶች ውስጥ አዳዲስ የሆኑ ሴሎችን ወይንም የብለድ ወይንም የቀይ የደም ሴሎችን ፕሮዲዩስ ያደርጋል። አያቻለ ሶ ከየት ነው የሚመጣው ሶርስ የሚደረገው? ሶ ቤዚክሊ እነዚህ ሬድ ብለድ ሴሎች ጀርባችን ወይንም ይሄ ስፓይናል ኮርድ ምን ነው የጀርባ አጥንት ብለን የወገብ አጥንት ብለን አንዳንዴ እንጠራዋለን። ሶ ከጀርባ ያለው አጥንታችን ውስጥ የሚገኙ ቦን ማሮ የሚባሉ ወይንም ትላልቅ የምንላቸው አጥንቶች የእጃችን ስር ያለ አጥንትና እግራችን ስር ያሉ አጥንቶች ማለት ነው። እነዛ አጥንቶች ውስጥ የሚገኝ ቦን ማሮ የሚባሉ ክፍሎች አሉ። እነዛ ክፍሎች ወይንም እነዛ እንትኖች ምንም ፕሮዲዩስ ያደርጋሉ? ሬድ ብለድ ሴሎችን ፕሮዲዩስ ያደርጋሉ ማለት ነው። ሶ ቦን ማሮ ፕሮዲዩስስ ብለድ ሴል። ሶ አበልጽገው በየ90 ቀናቱ አለም በየ3 ወሩ ምን ያደርጋል ማለት ነው? አዳዲስ የሆኑ ሴሎች ይተካሉ ማለት ነው። ሶ የነበሩትስ ብላችሁ ከጠየቃችሁ በየ3 ወሩ የነበሩት እንትኖች ይጣሩና ወደ ምን ይገባሉ? ወደ ጉበትን እንደገና ምን ያደርጋሉ ማለት ነው? እሷንም ሪፕሮዲዩስ ያደርጋሉ ማለት ነው። ሶ እንዲችም ሰውነታችን ውስጥ ሪሳይክል የሚያደርገው እንዴት ነው? በየ90 ቀናቶቹ ያረጁት ወደ ምን ይሄዳሉ? ወደ ሊቨር ይሄዱና እየተጣሩ ሊቨርን ሪፕሮዲዩስ ያደርጋሉ ወይንም እንደ አዲስ ፕሮዲዩስ ያደርጋታል። ከዛ በኋላ ደግሞ በእነሱ ደግሞ አዳዲስ ብለዶች ከምን ይመጣል? ከቦን ማሮ ወይንም ቦን ውስጥ ከሚገኙ ማሮች ፕሮዲዩስ ይደረጋሉ ማለት ነው። እንደዚህ ያደረገ ራሷን ሪሳይክል ታደርጋለች። ሶ በዚህ አጋጣሚ ሊቨር እስከ 25% ድረስ መኖር ትችላለች። ያ ማለት ምንድነው? ጉበታችሁ 75% ተቆርጦ 25% ከቀረ መኖር ትችላላችሁ። ነገር ግን ከዚህ ከጎደለ ይወልቢ ዴድ ማለት ነው። ሶ 25% መኖር ትችላላችሁ የተባለበት ምክንያት ለምንድን ነው? እነዚህ በየ90 ቀናቶቹ የሚሞቱ ሬድ ብለድ ሴሎች ሳይሆኑ እንደገና መተካት ስለሚችሉ ወይንም ሪፕሮዲዩስ ማድረግ ስለሚችሉ ነው ማለት ነው። ሶ ሶስተኛው ፋንክሽን ምንድነው? ብለድ ሴል ፕሮዳክሽን ነው። ሌላኛው ደግሞ ሚነራል ስቶሬጅ ነው። ሶ የሰው ልጅ የተለያዩ ባላንስ የሆኑ ዳይቶች ይበላል ወይንም የተመጣጠነ ምግቦች ይበላል። እነዚህ የተመጣጠነ ምግቦች ማለት ምንድነው? የተለያዩ አስፈላጊ የሚባሉ ለሰውነታችን ንጥረ ነገሮችን የያዘ ምግብ ነው። እነማንን የያዘ ነው? ፕሮቲን፣ ካርብስ ወይንም ካርቦሃይድሬቶችን የያዘ ነው። ፋትስን የያዘ ነው። ቫይታሚንስን የያዘ ነው። ከዛስ ሚነራልስን የያዘ ነው። ከዛ በኋላ ምን ወተርን የያዘ ነው። እነዚህ ምን የሚባሉ የተመጣጠነ ወይንም ባላንስድ የተባለ ኒውትሪሽን። ሶ ከነዚህ ውስጥ አንዱ ጎደለ ማለት ኢት ኢዝ ኮልድ ማልኒውትሪሽን ይከሰታል ወይንም ኒውትሪየንት ዴፊሺየንሲ ያለበት ተብሎ ይጠራል። ሶ እዚህ ጋር የጠቀስኳቸውስ ሚነራልን እንውሰድ እና የሰው ልጅ የሚመገባቸው ሚነራሎች አሉ። ለምሳሌ አዮዲን አለ፣ አይረን አለ፣ ካልሲየም አለ፣ ፎስፈረስ አለ፣ ፖታሲየም አለ አይደል እንዴ? ሶ ካልሲየምና ፖታሲየምን ከወተት ሊያገኛል፣ አይረንን ከተለያዩ ጥሬ ስጋዎችና ቀይ እንጀራ ሊያገኛል፣ አዮዲንን ከጮል ያገኛል። እነዚህ የራሳቸው ጥቅሞች አሏቸው አይደል እንዴ? ሶ ካልሲየምና ፖታሲየም ካለው ይሄ ሰውዬ የአጥንት መጠንከርና ምን አላቸው? ጥርስ ላይ የመንጻትና የመጠንከር አለው። ክሎሪን እና ካልሲየም እና ፖታሲየም ያለው ምግብ የበላ ሰው ጥርሱ በፍሎራይድ አይጠቀም ይባላል። ምክንያቱም ለምንድነው? እነዚህ በጣም አስፈላጊ ነው። ሶ እነዚህ የገቡት እንትኖች የት ነው የሚጠራቀሙት? የት ቦታ ነው የሚቀመጡት? ሶ ቤዚክሊ እነዚህ የገቡት እንትኖች የሚጠራቀሙባቸው ቦታዎች አሉ፣ ስፔሲፊካሊ ቦታዎች አሉ። ነገር ግን ከሚነራል ታይፖች ውስጥ እነማን ካልሲየም እና ፖታሲየም ኬ ነው ፎስፈረስ ነው ሶ ኬ ፖታሲየም እና ካልሲየም ስፔሲፊካሊ የሚጠራቀሙት የት ነው ማለት ነው? ቦን ሴክሽን ነው ወይንም
የአጥንታችን ክፍሎች ውስጥ ነው። አጥንቶቻችን ውስጥ ይጠራቀማሉ ማለት ነው። ዘን አጥንት ሰውነታችን ሲያስፈልጋቸው ካልሲየም ፖታሲየም ሲያስፈልገው ምን ያደርጋል? ከሰውነታችን አጥንቶች ውስጥ እየወጡ ምን ያደርጋሉ ማለት ነው? ሪቢውልድ ይደረጋሉ ማለት ነው። ዩቲላይዝ ይደረጋሉ። ለምሳሌ ካልሲየም እና ፖታሲየም ዩቲላይዝ የሚደረጉት በቫይታሚን ዲ አማካኝነት ነው። ውስብስብ የሆነ ኮንሰፕት ነው። ሶ ጀስት ማወቅ ያለባችሁ ከሚነራል ታይፖች ውስጥ ካልሲየም እና ፖታሲየም የሚጠራቀሙት የት ሪጅን ነው? ስኬለታል ሪጅን ነው። አዮዲን የሚጠራቀምበት የራሱ ፓርት አለው። አይረን የሚጠራቀምበት የራሱ ፓርት አለው። አይረን ስፔሲፊካሊ የሚጠራቀመው ሄሞግሎቢን የሚባል ወይንም ሬድ ብለድ ሴል ነው የሚጠራቀመው። አይረን ደግሞ እዚህ ታይሮይድ ሆርሞን ወይንም እዚህ ጋር ያለችን እቺ ለምሳሌ ብዙ ጊዜ አይታችሁ ከሆነ እንቅርት ምናምን ነገር ያጋጥምባቸዋል። የሚያጋጥማቸው ሰዎች አሉ። በአዮዲን ዲፊሸንሲ የመጣ ነው። ሶ ከምንበላቸው የአዮዲን ጨዎች ውስጥ እያንዳንዱ አዮዲን ንጥረ ነገር የሚሄደው ወዴት ነው ማለት ነው? ወደ ታይሮይድ ሆርሞን ሄድና እዛ ጋር ስቶር ይደረጋል ማለት ነው። ሶ ቤዚክሊ ሶስት ሜን ፋንክሽኖች አሉት። ምን ሼፕ፣ ፎርም እና ፕሮቴክሽን። ከዛ በተጨማሪ ግን ምኖች አሉት ማለት ነው? ኦርጋን ስቴቢሊቲ አለው፣ ቦዲ ሙቭመንት አለው፣ ብለድ ሴል ፕሮዳክሽን አለው፣ ፕላስ ደግሞ ስቶሬጅ ፎር ሚነራልስ ማለት ነው። ሶ ለነዚህ አራት ዋናኛ ጥቅሞችም ደግሞ ያገለግላል። መስኩሎስኬለታል ሲስተም ማለት ነው። ሶ ስለ መስኩሎስኬለታል ሲስተም ይሄንን ካወራን መስኩሎስኬለታል ሲስተም ውስጥ ምን ክፍሎች አሉት? አካል ክፍሎቻችን በጣም ብዙ ናቸው። አንድ ሰውን ሰው ለማስባል ግዴታ እነዚህ አካል ክፍሎቻችን ሙሉ መሆን አለበት። ሶ ሙሉ ከሚባለው የአካል ክፍሎች ውስጥ መስኩሎስኬለታል የሚጠቀማቸው የአካል ክፍሎች እነማን ናቸው የሚለው ነገር ማወቅ አለብን። የመጀመሪያው ኢት ኢዝ ቦን ወይንም አጥንት ነው። ሁለተኛው ምስል ነው ወይንም ጡንቻ ብለን የምንጠራው ነው። ሶስተኛው ደግሞ ካርቲሌጅ ነው። የቦን ወይንም የአጥንት አይነት ሆኖ ስስ አጥንት ብለን የምንጠራው ነው። ሶ we will see then ቴንደንስ የምንለው ነው። ቴንደንስ የምንለው ደግሞ ስጋ ሆኖ ምግብ ስበሉ ጥሬ ስጋ መበሉ ከሆነ አለም ደግሞ አይታችሁ ከሆነ ማትበሉም ከሆነ አይታችሁ ከሆነ there is ነጭ ፓርትና ከዛ ቀይ የሆኑ ፓርቶች አሉት አይደል እንዴ? ነጭ የሆኑ ፓርቶች ላይ ደን ቀይ የሆኑ ፓርቶች ይቀጥላሉ አይደል? እንደዛ አይደል የሚሆነው? ነጭ የሚባለው ፓርት ነው ምን የሚባለው? ቴንደን ተብሎ የሚጠራው። ወደፊት ምን ይሆናል? ቴንደን ምን ጥቅም አለው ምናምን ወገነሲ አፍተር ዛት ሊጋመንትስ ምን ብለን የምንጠራው ደግሞ አስተውላችሁ ከሆነ በአጥንቶች መካከል ለምሳሌ በግ ሲታረድ አይታችሁ ከሆነ የታች የኋለኛው እግር ዋለኛ እግሮች የሚገጣጠሙበት ፓርት አለ አይደል? ከሌላው የሰውነት ክፍሉ ጋር የሚገጣጠሙበት ልክ ያቺን እግር ልክ ስትቆርጧት ማከለ ላይ ትንሽ ቀጭንዬ ገመድ ነገር አለች። አላም ደግሞ ያው ወጣቶች ናቸው 11 ያክፍል ተማሪዎች ናቸው። you know about football ስለ እግር ኳስ በደንብ ታውቃላችሁ አይደል? ወንዶችም ሴቶችም። ምክንያቱም ኤችፒ በደንብ እየተማራችሁ ስለሆነ ማለት ነው በብዙ ግሬድ ማታውቁም ካላችሁ ኳስ ታያላችሁ። ኤሲኤል ወይንም ኤሲኤል በሽታ በኤሲኤል ተጠቅቶ ነው ይሄ ጉዳቱ ኤሲኤል ነው ተብሎ ሲጠራ የእግሩ ወይንም ይሄ የታችኛው መገጣጠሚያ ቁርጭምጭሚት ወጥቶ በኋላ እታች ያለችው ከተረከዝ ስር ያለችው ሳይሆን ማከል ያለው ይሄ ቁርጭምጭሚት ወይንም ሎሚ የሚባለው ፓርት ማለት ነው። እዛ ፓርት ላይ ምን አለች? ቀጭንዬ ገመድ አለች። ገመድ መሰል ነገር ያቺ ገመድ መሰል ነገሮች ምን የምትባለው? ሊጋመንትስ የምትባለው። ሊጋመንትስም የራሱ የሆነ ጥቅም አለች። ወገነሲ አፍተር ዛት ጆይንትስ ማለት ምንድነው? እዚህ ጋር ለምሳሌ የሚገኘው እዚህ ካርፕልሶች ላይ የሚገኘው ታች ከተረገዛችን አጠገብ የሚገኘው ሎሚ ክብ ነገር የምትመስላ it is called joint ተብሎ ይጠራል። ሌላ ደግሞ ኮኔክቲቭ ቲሹ በብዛት ባይል ለመታየት ይከብዳሉ። ነገር ግን ሞስት ኦፍ ዘ ታይም አስተውላችሁ ከሆነ ጥርሳችንን ስንፍቅ ደም ይደማናል አይደለ? ደም የሚደማበት ምክንያት ለምንድን ነው? there is the deficiency of connective tissue። ይሄ ኮኔክቲቭ ቲሹ የሚመጣበት የራሱ የሆነ ሪዝን አለ። ነገር ግን ስለ ሪዝኑ ሳይሆን ስለ ኮኔክቲቭ ቲሹ የራሱ የሆነ ጥቅሞችን እናወራለን። ያ ሌሎችን በደንብ በስፋት ስለምናይ ስለዚህ ነገር ግን አሁን ነግራችሁ ልለፍ። ስኪን አለ ወይንም ቆዳ አለ። እንዲቹ በቀላሉ አስረዳችሁ ዘንድ ሄር ፎሊክሎች ወይንም ሄር የሚያርጉበት ሪጅን አለ አይደል እንዴ? ሄር ፎሊክል የሚወጣበት ዘንድ ጸጉር ወጣ ነው። አፍተር ዛት ደግሞ ጸጉሩን የሚገብሩ ምኖች አሉ? ብለድ ቬስሎች አሉ አይደል እንዴ? አይደል? እንበለና ከልብ የመነጨው ደም ወይንም ልብ የረጨችው ደም እያንዳንዱ የሰውነታችን ክፍል ጋር ትሄዳለች። ዘንድ ያ ደም የት ነው የሚያልቀው? የቱ ጋር ነው የሚያበቀው ብላችሁ ትጠይቃላችሁ። መጠየቃቸው ይቀርማ የጣቶቻችን ክፍሎች ጋር የሚያበቃው የፀጉሮቻችን ክፍሎች ጋር ነው ወይንም ስኪኖቻችን ላይ ነው የሚያበቃው። አፍተር ዛት ወዴት የሚሄድ ስለማይችል አስተውላችሁ ከሆነ የወባ በሽታ ወይንም የሆነ የታይፎይድ ስትያዙ ቅድሚያ የምትደረጉት የደም ሳምፕል ከተደረገ ወይንም ከዚች ከቀለበት ጣታችሁ አለም ደግሞ ከማከለኛ ጣታችሁ በትንሽ
እንትን መርፌ መሰል ነገር ነካስ ተደረግ ደም ትወጣለች። ሶ ያቺ ደም የምትወጣ ምንድነው ከነዚህ ብለድ ቬስሎች ናቸው። it can be artery or vein። ሶ ያቺ ትወጣና ያቺ ደም የምትገናኝ ከስኪን ጋር የምትገናኝበት ፓርት ኮኔክቲቭ ቲሹ ትባላለች። አያችሁ ስኪንን ከምን ጋር የምታገናኘው ከብለድ ቬስል ጋር የምታገናኘው ፓርት ኮኔክቲቭ ቲሹ ትባላለች። በተመሳሳይ መንገድ ሰውነታችን ውስጥም አጥንቶች ከብለድ ቬስል ጋር የሚገናኙበት ፓርት አለ። ያቺ ፓርት ነች ምን ተብላ የምትጠራው ኮኔክቲቭ ቲሹ ተብላ የምትጠራው። በኮኔክቲቭ ቲሹ ምክንያት በማነሱ ምክንያት ኮኔክቲቭ ቲሹ ባለመኖሩ ምክንያት ብዙ በሽታዎች ይመጣሉ። ሶ ሞስት ኦፍ ዘ ታይም ቫይታሚን ሲ ያለበት ንጥረ ነገር መብላት አስፈላጊ ነው። ብርቱካን አስሪ ቫይታሚን ሲ ባይዘው ሰውነታችን ውስጥ አይጠራቀምም። ሶ በየጊዜው ኮንሰፕሽን ያስፈልጋል። ኮኔክቲቭ ቲሹዎችን እንዳይቀንስ ካስፈለገ ምን ያስፈልገናል ማለት ነው? በየጊዜው ኮኔክቲቭ ቲሹን የሚያመርቱ ቫይታሚን ሲዎችን መመገብ አለብን። ቫይታሚን ሲ የሞላበት ምንድነው? ብርቱካን በየጊዜው መውሰድ ያው ከተገኘ ማለት ነው። ሶ ከተገኘ በየጊዜው መውሰድ it is most probably በጣም አሪፍ ነገር ለምን ኮኔክቲቭ ቲሹ ስላለ ማለት ነው። ሶ ላይ ተናገርኳቸው ነገሮች እዚህ ጋር እስቲ ሶ እዚህ ጋር እንደምትዩት መስል የምንለው ነገር አለ። ቀይ ነገር ያለው ፓርት ነው። አፍተር ዛት ቴንደን የምንለው ነጭ ፓርት ነው ብያቸዋለሁ። የራሱ የሆነ ጥቅም አለ ወይ ገና ሲ አፍተር ዛት ደግሞ እዚህ ጋር ስኬለታሊስና ካርቲሌጅ በተለምዶ አፍንጫችን ጋር ያፍንጫችን የተሰራበት መስል ነው። ጆሮአችን የተሰራበት መስል ነው። it's called cartilage ተብሎ ይጠራል። እና ደግሞ መገጣጠሚያዎቻችኖች አሉ ማለት ነው። እነሱ ምን ያውናል? አፍተር ዛት ደግሞ ሊጋመንትስ ምን እላቸዋለሁ? ሊጋመንትሶች በተለይ እጆቻችን ላይ ያሉ ናቸው። ቀደም እንደነገርኳችሁ የኤሲኤል እነዚህ ሊጋመንቶች ሲበጠሱ ሰውነታችን ያለው አጥንት ለብቻው ነው እና በጣም ህመሙ ከባድ ነው። ዳም ቦንስ ወይንም አጥንቶችን የምን ያውናል ማለት let's see one by one muscle will keeps the bones in place and enable movement so movement የሚከሰተው በምን አማካኝነት ነው? በመስል አማካኝነት። ለምሳሌ movement እና flexibility በሁለት እንቅስቃሴ በሁለት ነው የምታዩት በአማርኛው። በእንግሊዘኛው ግን movement እና flexibility በሁለት ተብሎ ይከፈላል። movement means ከአንድ ቦታ ወደ ሌላ ቦታ ሲሄድ ነው። flexibility means አንድ ሰው ስትሬስ ሲያደርግና ወደ ውስጥ ሲዘረጋ የሚያመጣው ነገር ነው። so this flexibility ኢኒሼት የሚደረገው እና ይሄ ሙቭመንት ይሄ እንቅስቃሴና ይሄ የመታጠፍና የመዘርጋት እንቅስቃሴ የሚከናወነው በምንድነው? ወይንም ኢኒሼት የሚነሳው ከማን ነው? ከስጋችን ወይንም ከጡንቻችን ነው ማለት ነው። ሶ ጡንቻችን ለማጣፍ ፈልጋለሁ ብሎ ጭንቅላታችን ሲነግራ ጡንቻችን ነች እንጂ የምትታጠፈው አጥንታችን አይታጠፍም። ዲጋማ ፖይንት አጥንት ምንም አያደርግም። ዛን ጡንቻችን የአጥንቶቻችንን ስትራክቸሮች እንዲታጠፉ ያደርጋል። ፓወር ኤግዛርት በማድረግ ወይም ኢነርጂ ኤግዛርት በማድረግ ከዛ በኋላ ተዘረጋ ጭንቅላታችን ሲለው አጥንታችን ሳይሆን የሚዘረጋው ስጋችን ሪላክስ ታደርግ ትዘረጋለች። ኮምፕረስ እናደርገው ደግሞ ትታጠፋለች ማለት ነው። ገብቷችኋል? ሶ ሙቭመንትም እንደዛ ነው። ለምሳሌ ከአንድ ቦታ ወደ አንድ ቦታ እንደወታደርና እንሩጥም ያ ሰውነታችን ጭንቅላታችን ሩት ሲባል መስላችን ምን ያደርጋል ማለት ነው? ከአንዳንድ በደንብ እንዲታጠፍ በደንብ እንዲዘረጋ ያደርጋል ማለት ነው። ሶ ዳት ኮንትራክሽን ነው ወደ ምን የሚያደርገው? ወደ ሙቭመንት ሊድ የሚያደርገው ማለት ነው። ሶ ሙቭመንትንና እንቅስቃሴንና የመታጠፍና የመዘርጋት እንቅስቃሴ ኢኒሺየት እና የሚተገበረው ማን? መስል ነው። ሌላኛው ደግሞ ጆይንትስ ኤንድ ካርቲሌጅ ነው። እነዚህ መገጣጠሚያዎች አንዳንዶቻችን በአማርኛ ምን ሎሚ እንላቸዋለን፣ አንዳንዶቻችን ደግሞ ምን እንላቸዋለን? ቁርጭምጭሚት ብለን እንጠራቸዋለን ማለት ነው። ሶ ሁለቱም ተመሳሳይ ጥቅም ያላቸው ምንድነው? ዋና የሚባሉ የሰውነታችን ክፍል ያሉ ዋና የሚባሉ አጥንቶችን የሚያገናኙ ናቸው። ለምሳሌ እጃችን ላይ 3 ክፍሎች አሉት። እቺ እጅ ላይ እንደዚህ ብቻ ላሳያችሁ። 3 ክፍሎች አሉት። እዚች ጋር ካርፐልስ የምትባላል ወይንም መዳፋችንን በሉባና አይበሉባ የሚባለው የመዳፋችንን ክፍል የሚያገናኝ ከሌላው ክፍል ጋር የሚያገናኝ ከዛ በኋላ ይሄኛው ከዚህኛው ጋር የሚያገናኛል ምን እዚች ጋር ያለ ቁርጭምጭሚት ከዛ ይሄኛውን ክፍል ደግሞ ከሌላው የሰውነቴ ክፍል ጋር ከነዚህ ክፍል ጋር የሚያገናኝ ነው ሌላ አጥንት እዚች ጋር አለች ማለት ነው። ሶ እነዚህ አጥንቶች ናቸው ምን ተብሎ የሚጠሩት? ጆይንትስ ኤንድ ካርቲሌጅ ተብሎ የሚጠራው። ሶ ቤዚክሊ እነዚህ አጥንቶች ወይንም እነዚህ የአጥንት ታይፖች ምንድነው የሚያደርጉት? ለግንኙነት ነው። ሌሎች አጥንቶችን ዋና የሚባሉ አጥንት የሰውነታችን ክፍሎችን ዋና የሚባሉ የሰውነት ክፍል ያሉ አጥንቶችን የሚያገናኙ ነው ማለት ከእያንዳንዱ የሰውነታችን ክፍሎች ጋር የሚያገናኙ ናቸው ማለት። ሌላኛው ደግሞ ቴንደን ነው። ሶ ቴንደን ነጭ ስጋ ነው። ሶ ነጭ ስጋ ስላችሁ ይሄ ጥሬ ስጋ ያለችው ነጯ ከላይ እንደዚህ ነጭ ከዛ በኋላ ከታች ደግሞ ቀይ ምናምን ያለውን አይደለም እላችሁ። I'm not saying that
ጡንቻ አለ የጡንቻ ስጋ አለ አይደለ ሶ ያ የምላችሁ ሁላችሁም ታውቃላችሁ በገጠርም በከተማም የምትሰሙኝ ሁሉ በደንብ ነው የምታውቁ ስለዚህ ጡንቻ ስጋ ሲባል እንዴና ደርበል ቢ ሌር አለ ትልቅ ልፋጭ ምናምን ብለን ምን ጥለው ስጋ ማለት ነው ሶ ያ ከዛ ልፋጭ ስር ምን አለ ደርበል ቢ ቀይ የሆኑ ስጋዎች አሉ ሶ ከዛ ያንን ሸፍኖ የሚገኝ ምን አለ ነጭ ስጋ አለ አላም ደግሞ እዚች ጋር እንደዚች ነው የምትመስለው ስጋችን ሲቆረጥ እንደዚህ ነው ሶ የመነሻው ክፍል ምንድነው it is called ቴንደን ይሄ ቴንደን ጥቅሙ ምንድነው አጥንታችንን ከስጋችን ክፍል ጋር የሚያገናኝ ነው ምን ቴንደን የምትባለው የስጋችን ክፍል ማለት ነው ሶ ቴንደን በተፈጥሮ ከለሯ ነጭ ነው ፕላስ ከምን ጋር ነው የምታገናኘው ከቦኖቻችን ነው ሶ ስጋና አጥንት የሚገናኝበት ፓርት ምን ተብሎ ይጠራል ቴንደን ተብሎ ይጠራል ዳሽ ሙላ ላይ ይመጣል አስተውሉ ሌላኛው ደግሞ ኮኔክቲቭ ቲሹ ነው ኮኔክቲቭ ቲሹ ቅድም የነገርኳችሁ ነው በደንብ በሰፊው አብራርቻለሁ እዚህ ጋር በእንግሊዘኛ ሰፖርት ስቴቢሊቲ ኤንድ ሙቭመንት እና ስቴቢሊቲ ስቴብል ያደርጋል ሶ ሙቭመንት ኢን ሴንስ ብለድ ሙቭመንት ሊሆን ይችላል ቦዲ ሙቭመንት ሊሆን ይችላል ለምሳሌ እዚህ ጋር ስናስነጥስ አለምትን ስንል የሆነ ዘሬ ፈሳሽ ይወጣል ያን ሙቭመንት የሚያሳልጥ ነው ስንሰማ ስናወራ ሲያወሩ እዚህ ጋር በደንብ እንዲሰበስብ ታወራቱ የሚያደርገው ወሬ ወይንም የሆነ የምንሰማቸው ነገሮች እንዳለ ሰብስቦ ወደ ኤር ድራማችን የሚከተለው ወይንም ወደ ምንድነው የሚባለው ንብርብሪት ነው የሚባለው ሶ ወደዛ የሚከተልን ማን ነው ይሄኛው እዚህ ጋር የምናገኘው ካርቲሌጅ ነው ሶ እነዚህ ካርቲሌጆች ወይንም እነዚህ ስስ አጥንቶች ለዚህ ይጠቅማሉ ሌላኛው ደግሞ ሊጋመንትስ ነው ሶ ሊጋመንትስ ማለት ስፔሲፊካሊ የሚገኘው በሁለት ዋነኛ ቦታዎች ነው የመጀመሪያው ምንድነው ኤሲኤል ብለን የምንጠራው ፓርት ላይና እዚህ መገጣጠሚያችን ላይ ወይንም የታችኛው የአጥንታችን ላይ ወይንም የዳሌ አጥንታችን ከዋናው የእግር ምንራበድበት አጥንታችን ጋር የመገናኛ ፓርቱ ላይ የሚገኝና ፕላስ ደግሞ ሁለቱ ዋነኛ የሚባሉ የታችኛው ካልፍ ወይንም የእግር ጡንቻ ያለበትና ካልፍ የሚባለው ስጋ አለ አይደል ስፖርት ጂም ሰዎች በደንብ ነው ታውቁት ሶ ካልፍና ስፖርት ዜና የምትሰሙ ሰዎች ካላችሁ በደንብ ሊጋመንቶችን በደንብ ታውቃላችሁ እነዛ ፓርቶች ላይ የሚገኙ አንትኖች ናቸው ሶ ገመድ ይመስላሉ ትንሽ የገመድ ነገር ነው የሚመስሉት ነገር ግን they are not ገመድ they are ስጋ ሶ እነዛ ስጋዎች ምን ያደርጋሉ ማለት ነው ለሙቭመንት ለፍሌክሲቢሊቲ ይጠቅማሉ ማለት ነው እንደ ኮኔክሽን ያገለግላሉ ማለት ነው So what are the functions of these muscles so ቀደም basic function ስለ musculoskeletal system አየ ስለ መስል ብቻውን ወይንም ስለ ጡንቻ ጥቅምን አላወቅንም so የጡንቻ ስለ ቦኖቹ እዚህ ጋር አብራራና በደንብ አብራራና ስለ ቦን ጥቅሞች አይደለ so የዚህ መስል ወይንም የነዚህ ጡንቻ ጥቅሞቹ ምንድነው የመጀመሪያው ቶታል መስል የምንለው ነገር ነው so approximately 700 muscles in human body አለ ሶ በሰውነታችን ውስጥ 700 ስጋዎች አሉ ወይንም ምን በለበረ ጡንቻዎች አሉ ጡንቻ ምን እንለዋለን ስጋ ምን እንለዋለን I don't know the concepts ግን ጡንቻ በሚለው ነው ያዘው ሶ 700 የሚያክል የሰውነት ጡንቻዎች አሉ ከነዚህ ውስጥ ቦዲ ዌይታችን ከ20% እስከ 40% ምን ያደርጋል ማለት ነው ሆልድ ያደርጋል እነዚህ ጡንቻዎች then its main functions are for responsible for body movement and stability እንዲረጋጋ ያደርጋሉ እንዲረጋጋ ባለው ቀደም የነገርኳችሁ ዲዮድ ነው የሚባለው ክፍል ምንድነው መስል ነው ሶ የላይኛውን የደረታችን ክፍል ከታችኛው የሆድ ክፍል ጋር የሚለይልን ዋነኛ የሚባል መስል ነው ወይንም ጡንቻ ነው ሌላኛው ደግሞ composition ነው composition means a made skeletal muscle tissues body vessels tendons and nerves so tendonsዎችን የሚሰራው ማን ነው የሚሰራው አጥንትን ከስጋ ጋር ወይንም ከጡንቻ ጋር የሚያገናኘው ክፍል የሚሰራው ማን ነው መስል ነው ሌላኛው ነው ነርቮችን ወይንም ሰው ልጅ እሳት ሲያቃጠለው ቶሎ እንዲያነሳ የሚያደርጉት ክፍሎችን የሚሰራው ማን ነው መስል ነው ሌላኛው ደግሞ ቲሹዎች ለምሳሌ እነማንን ልብን የሚሰራው እሱ ነው ሳምባን የሚሰራው እሱ ነው አንጀታችንን የሚሰራው እሱ ነው ጨጓራችንን የሚሰራው እሱ ነው ሌሎች ክፍሎች ሽንጥ የምንለው የሰውነታችን ስጋን የሚሰራው ማን ነው መስል ነው we gonna see each one by one blood vessel ወይንም የደም ቧንቧችን ቱቦችን የሚሰራው ማን ነው መስል ነው ሶ እነዚህን የመሳሰሉ ዋና የሚባሉ ፋንክሽኖች አሉ ማለት ሶ በዛሬ ክላሳችን መማር ይወደድነውና ያሰብናችሁ እኛንን ጎሎች አሳክተናል በመጀመሪያ ደረጃ ያሰብነው ምንድን ነበር we have defined about musculoskeletal system ምን ማለት እንደሆነ ዲፋይን ያደረግን ከዛ ኮምፖነንቶች በውስጡ የሚገኙት ሁለት ዋነኛ የሚባሉ ኮምፖነንቶችን ከሆነ ክፍሎች የአካል ክፍሎችን አየን ማናማንን ጡንቻንና አጥንትን አየን ከዛ በኋላ ፋንክሽኖች ላይ ብቻ የጡንቻ ጥቅሙ ምንድነው የአጥንት ጥቅሙ ምንድነው ብለን
ብለን በደንብ እና ደግሞ በጋራ መስኩሎስኬለተል ምን አይነት ጥቅም አላቸው ብለን 3 ቀድመን አየን። ከዛ በኋላ የተረሱ 4 ብለን ያየናቸው አለ which is ምን በል ኦርጋን ስቴቢሊቲ ብለን አይተናል፣ ቦዲ ሙቭመንት ብለን አይተናል፣ ብለድ ፕሮዳክሽን ብለን አይተናል። ፕላስ ደግሞ የመጨረሻ ነገር ደግሞ ምን ብለናል? ስቴዲ ወይንም ኬሪንግ ኦፍ ሚነራልስ ብለን አውርተናል ማለት ከምን በስተቀር ከሼፕ ከፎርምና ከፕሮቴክሽን በተጨማሪ ብለን ማለት ነው። ስለ መስኩሎስኬለተልም ለብቻ ፋንክሽኑን፣ ስለ ስኬለታል ሲስተምም ስለ ስኬለተልም ለብቻው ፋንክሽኑን፣ ስለ መሰልም ለብቻው ፋንክሽኑን በደንብ አውርተናል። በመጨረሻ ደግሞ ኮኔክቲቭ ቲሹ የምትለውን ኮንሰፕት በደንብ ገብተን አይተናል ማለት ነው። ሶ ይሄንን ኮንሰፕት ለማወቅ ካስፈለጋችሁ ጎግል ላይ ገብታችሁ ኮኔክቲቭ ቲሹ ምን ማለት እንደሆነ ነገር ግን ባጭሩ እዚህ አላስረድቻለሁ። ኮኔክቲቭ ቲሹ ማለት ምን ማለት ነች? የምታገናኝ አካል ክፍል ነች። እቺ አካል ክፍል ለብዙ ጥቅሞች አሏት። ብዙ ነገሮችን ነው የምታገናኝ። የመጀመሪያው ብለድ ቬስላችንን ከስጋዎቻችን ጋር ታገናኛለች፣ አንደኛ ነገር። ሁለተኛ ነገር ደግሞ የተለያዩ ቦኖችን በመስራት የተለያዩ ሲስተሞችን በመስራት ምን ታረጋለች ማለት ነው? ሴንስ ማድረግ እንድንችል ታረጋለች ማለት ነው። ሶ ዛሬ ክላሳችን ይሄን ከተማን በቀጣይ ምንድነው we gonna see about 5.1.1 which is 5.1 ታይፕስ ኦፍ መስል ስለ መስል ታይፖች በደንብ ዲስከስ የምናደርግ ይሆናል ማለት ነው። ሶ አዞልዌ ክላስ እንጀምርም ስንጨርስ የምናደርገው ምንድነው አት ግሎብ ዶክ አካዳሚ የሚለው የቴሌግራም ቻናላችንን እንቀላቀልና ሐሳብ፣ አስተያየት፣ ጥያቄና መልስ መመለሳችንን አድርሰን ማለት ነው። ሶ በዛሬ ክላሳችን የተማማርነውን ትምህርት የተረሳ ኮንሰፕት አለ ብላችሁ የምታስቡ ከሆነ #our at ግሎብ ዶክ አካዳሚ ቴሌግራም ቻናል ገብታችሁ ዛሬ በደንብ ይሄ ነገር አልተነሳም ሚስተር እና በቀጣይ እንድታነሳለን እንፈልጋለን ብላችሁ አጋሩ ማለት ነው። እንዲሁም ለጓደኞቻችሁ ሊንኩን ላኩላቸው። ፕላስ አፕሊኬሽኖቻችንን ከፕሌይ ስቶር እና አፕ ስቶር እያወረዱ እናንተ እንደምትማሩት እኛም እንደምናስተምረው ሁለታችንም እንደምንማማረው እነሱም ገብተው እንዲማሩ እንዲያስተምሩም እንድንማማርም ፈቀዱላቸው ማለት ነው። ሶ አዝ ኦልዌይስ ሚስተር ሳምሶን ነበርኩኝ። እስከ ቀጣይ ክላስ ድረስ መልካም ቆይታ።